ምናል ማለት ነው። አሁን እየነቃነቃ ያለ ነው። እሰይ ተፈቀደ እዚህ ታገኛታለህ። አብርሃም ራሱ አጀንዳ ይፈልጋል። የእውነቴን ነው የምላችሁ። አብርሃም ራሱ የሆነ አጀንዳ የሆነ ነገር ማንጫጫት ይፈልጋል። ገባችሁ አይደል? አሁን ሁለቱም ተቀበለው ዝም ሲሉ ልጅን ይዞ እንግዲህ አዲስ እንበላት እንግዲህ ያው የቀድሞ ሚስቱን አገኘ ማለት ነውና አብርሃም ራሱ እችን አጀንዳ ይፈልጋታል። እችን ማንጫጫት ይፈልጋታል። ምን ነው ሰዓት አሳልፍኩባት እንዴ? ተናዳለች። እንዴ በእርግጠኝነት ምናልባት ደውላለች። አንቺ እናቴ ጠላት ልጅ ራሱ ካሁን እንትን ጀመረ። ምንድነው ማለት እያረክ ያለው ለምንድነው በሌለው በልጅ ነው እንዴ? ሩታ ምን ችግር አለው እኮ እኔ በሌለውበት እኔ ሳላቅ ላይ ሳታሳውቅ ብድግ አድርገህ ትወስደዋለህ ልጁ እንዴ? ሩታ ልጅ እናቴ ናለ። ሲጀመር ለምንድን ነው አንተ ራስህ አሁን እንደዚህ ማንጫጫት ያስፈልገ እንዴ? ለምንድን ነው ማለት የሆነ ምንድን ነው የሚባለው ይሄ ጭር ሲል አልወድም አይነት ነገር ሆነ የአብርሃም ነገር ማለት ነው። ኦልሬዲ ሩታንና ፍቅርን ለማገናኘት የተጠቀመበት ቴክኒክ ነው። ሲጀመር እዚህ ድረስ መሄድም አይጠበቅብህም ነበር። ሩታ ነች፣ በቃ የራሷን ህይወት ትኑር። አሁን ነገ ደግሞ ታያላችሁ ሄርሜላና ፍቅርን ያገናኛቸዋል ማለት ነው። ስለዚህ አሁን አብርሃም ምንድነው የሚፈልገው? ጭር ሲል አልወድም፣ በቃ ማቀጣጠል፣ ማያያዝ፣ በቃ ማበጣበጥ ነው አይደል? አይ እሷ ነገረኝ የትም እኮ ነው ሰርኩት ማለት ነው። ለምን ነው ስልክ ማታንሳው? እንዴ ቪዲዮ እየቀረጽን ስለነበር አላየሁትም። ስልክ የመደወሉንም ሳይለንት ነው ሲጀመር። በአብርሃም ጉዳይ በጣም የሚገርመኝ ነገር አሁን ላይ ልጁን ይዞ ያመጣው ፍቅርና ሩታ እንዲገናኙ በማሰብ እንጂ በምንም ተአምር ሁለቱ አንድ ላይ የሚሆንበት መንገድ ወይም ደግሞ ቀጥሮ ሊያገናኛቸው የፈለገበት መንገድ ሊፈጠር ስለማይችል እችን ቴክኒክ ተጠቀመ። እንዴ ምንድነው ነው እንዴ? ሩታ ያማል አይደለ? ምንድነው ያመኝ? ምን ችግር አለው? በሚቀጥለው ደግሞ ፍቅር ልጅሽን ይዘሽ መምጣት አለብሽ። አሁን ባለፈው አብርሃም ተናግሮ ነበር ካያችሁ፣ አንቺም ልጅሽን እኔም ልጅሽን የሚለው ነገር ስላመጣ ምን ችግር አለው? መተወሰድኩ ዝም ብለህ ብድግ አድርገህ ትወስዳለህ እንዴ? እንዴ ሩታ ተረጋጊ እንጂ። ለምን ነው እንዴት ነው የምረጋጋው? እንዴ አባት እኮ ነኝ። ይሁን እንደሆነስ አባቱ ይሁን እንደሆነ ያለ እኔ ፍቃድ ያለ እናቱ ፍቃድ ምንም ነገር ሳላቅ ብድግ አድርገህ መውሰድ ትችላለህ እንዴ? ምን ችግር አለው? ብትነጋገሩ በጣም አሪፍ ነው። በቃ ልጁ እንዲህ ፈልጌው ነው ምናምን ይባላል እንጂ አሁን እኮ ምን ችግር አለው? ህጉ ላይ ለምን ምን ችግር አለው አላልክም? ህጉ እንደሚለው ቀን ነግረሃት ከእሷ ጋር ቀን ቆጥራችሁ ልጅህን የምታገኝበት ይዘህ ሄደህ አንድም ቀን ይሁን ሁለትም ቀን ይሁን እንደዛ መነጋገር አለብህ ነው። ምንም በማታውቅበት ብድግ አድርገህ ልጅህን ይዘህ መሄድ እሷን ከማስደንገጥ የዘለለ በደንብ ችግር አለው። በደንብ ችግር አለው። እቃ ነው እንዴ? እቃ ነው ዝም ብለህ ብድግ አድርገህ እንደፈለግህ አንስተህ ይዘው የምትሄደው እንዴ? ሩታ ተረጋጊ። በመጀመሪያ ራስሽን አረጋጊ። እያወራሽ ያለሽው ነገር ግን ታውቁሻል እንዴ? አንተ ሲጀመር አንተ ጤነኛ አይደለም። አብሮ ልክ አይደለም። ይሄ ልጅ ላንቺም ለኔም ልጃችን ነው እኮ አይደል እንዴ? እኮ ታዲያ በህግ ተለያይተናል ካልክ እኮ ህግ ደግሞ ልጁንም እኮ ይደነግጋል። ልጅ እስከ 5 ዓመቱ በነገራችን ላይ ልጅ እስከ 5 ዓመቱ ከእናቱ ጋር ነው መሆን ያለበት። ስለዚህ አሁን አንተ የምትሰራው ድራማ ነገሩን ለማቃየር ነው፣ ሩታን ክፉ ለማስባል ነው የሚመስለው እውነት ለመናገር እንጂ አባቴ ሁለታችንም ልጃችን ነው አይደለም። ስለዚህ አንቺ እንደምታስቢለት ምንም አስበለህ አታውቅም፣ አታስመስል። አንተ ልጁን የምትፈልገው ይሄ ልክ እንደ ይሄ ለመንከባከብ ምናምን አይደለም፣ ሾው ለማድረግ ነው የምትፈልገው። ልኩ ነገረች ሾው ለማድረግ አንተ ሪል አባት ሆነህ አታውቅም። ሩታ ግን ጤነኛ ነሽ? ያማታል እንዴ? ተረጋጊ እንዴ ከኔ ጋር እንጂ የሆነ ከወንበዴ ጋር ያረክሻት መሰለሽ እኮ ካባት ተንከባክቦ አታውቅም። ስለዚህ አሁን ይንከባከባል ነው የተባለው ውሸት ነው ማለት ነው። እኔ አብርሃም ከአባቱ ጋር ነው አይደል ያለው። እኔ ደግሞ ልጄን በፈለኩት ታይም መምጣት የመውሰድ መብት አለኝ። ያረጋጓት ጨቃጨቁ የለህም። እውነት ለመናገር ስማኝ፣ እኔ መልካም ነገርን ጥሩ ነገርን መርጬ እንጂ እንደፈለክ እንደ ዕቃ ብድግ አድርገው የመውሰድ መብት የለህም። በጣም አናዷታል ማለት ነው። በጣም ተናዳለች። እንዴ ነው መብት የለኝም። ገባህ አይደለ? አስፈላጊም ከሆነ ደግሞ በፊት የሄድንበትን ሂደት መሄድ እንችላለን። አያቅተኝም። ገባህ?
ጥሩ ነገርን ሰላምን መልካም ነገር ይሆናል። ምን ሆነ ልጅ ፍቅር እንዳትገቢ ግድ የለሽም ዝም በይ። ምንም እኮ ሊያረጋ አይደለም። ይኸውልህ ዝም ብለህ እያመጣ ልጄን እየወሰድክ እዚህም ጋር እዛም ጋር አሁንም ሌላ ከምታመጣትም ሴት ጋራ እየወሰድክ ልጄን እንትን እንድትልብኝ አልፈልግም። ገባ ዮ ንግግርና ተወረደ ሌላ ስለዚህ ጉዳይ ደግሞ ማንም ምንም እንዲያወራኝ አልፈልግም። ጉዳዩ እኔ እነሱ ነው፣ እኔ እነሱ እናወራለን። ፍቅር ምንም አትበይ አይደለም እንደዚህ የሚያስደው ነገር የለም እኮ ነው። ምንም አትበይ፣ ምንም ዝም እንድትይ ሩታ ምንም እንድትናገር እኔ እውነቱን ስትናገርሽ ነው እንዴ ዝም ምን እንድትይ ነው? አይመለከታትም። እኔ በሷ ልጅ በሷ ጉዳይ ላይ በሷ ነገር ላይ ምንም ብያት አላውቅም አይደለ? ስለዚህ እሷን እንዴ ተናገረችው ነገር እኮ ምን መሬት ጠብ የማይል ነገር ነው። የእውነት በቃ ትክክል ነው የተናገረችው ነገር። በቃ ልጇን ከየትኛውም ነገር ጋር እንዳይደርስባት አትፈልግም። ኢቨን እኮ ፍቅር ልጇን ሚዲያ ላይ ራሱ አታመጣ፣ በዚህ ደረጃ ሚዲያ ላይ ራሱ አታመጣ። ሶ ሴንሲቲቭ ያደረጋት ነገር ተነጋግረው ይዞት የሚመጣ ጥሩ ነው እንጂ በሱ በፈለገ ሰዓት እየወሰደ ቪዲዮ ላይ ደግሞ ጭራሽ የተናገረችው ነገር ምንድነው? አባትም ሆነ አታውቅም ለሾ ነው የፈለገው። ጉዳይ ምንም አስተያየት እንድትሰጠኝ አልፈልግም። ገባ? ጉዳይ ያለው ካንተ ጋር ነው እኮ። ቢያንስ ከልጁ ዞር ብላችሁ አትጨቃጨቁ ማለት ጭቅጭቅ በኋላ አይደርስም። ይኸውልህ አትጨቃጨቅ ብላ አወራ። ኧረ አትደውልለት ልጁ እቤት ስመጣ አንቺ ያለሽ መስሎ የነበረ አንቺ የለሽም። ከዛ አጋዥሽ ነበረች የነበረችው እመለሳለሁ ምናምን ሳይሆን መነጋገር አለብህ። ሁለተኛ ይዘህበት የመጣህበት መንገድ ቀጥታ ቪዲዮ ላይ ይዘህ ስትመጣ ከእሷ ጋር ተነጋግረህ ለእሷ አሳውቀህ እንደ ሚስትነቷ ምንድነው መደረግ ያለበት ምንድነው የሚለው እንደ እናትነቷ ማለት ነው። እና ድንገት ተይዞ ብድግ ተብሎ አይኬድም። እውነት ለመናገር አጥፍታል፣ ያጠፋውን ይቅርታ መጠየቅ ነው በቃ ሀላስ። ነገሮችን እንትን ማድረግ ጭራሽ እያወሳሰብክ አንተ ትፈልገዋለህ መሰለኝ ይቺን ነገሮች ሌላ ነገር እንዳስፈልገው እኔ ሩታ ነኝ እንዳንቺ ትቢተኛ አይደለሁም። ስልክ ያላነሳሁት ቪዲዮ እየቀረጽኩ ነው። ጀመር ስልክ ሳይለንት ነው። እሺ ስልክ ሳይለንት ነው አይደለ? እቤት ስትመጣ ስልክ አልሰራልህም ነው እምቢ ያለ ቤት ስትገባ እኔ ጋር ልጁን ለመውሰድ ፍቅር እዚህ ላይ ባትገቢ ጥሩ ነው። ፍቅር እዚህ ላይ ሌላ ታሪክ ውስጥ ነው ደግሞ ሌላ አጀንዳ ነው የሚሰጥሽ። አንቺ ልጅ ይኸውልሽ ቀድሞውንም በጣም በብዙ ነገር እንትን እያልሽ ነው። ስለዚህ ብትጠነቀቅ ይሻላል። እነሱ መሀል አትግቢ። በጣም እንዴት ታስብለታለህ? እባክህ በጣም ታስባለህ። ኧረ በስመ አብ ወልድ እኮ አንዳንድ ሰው ግራ ነው። ይኸውልህ አንተ ለልጅ ሩታ ሌላ ያናድርሽ ነገር አለ ወይ? ጥያቄ እኮ ነው እየጠየኩሽ ያለሁት አይደል? ምናልባት በሌላ ነገር ተበሳጭተሽ መጥተሽ በእናትህ ከአንተ በላይ የሚያበሳጭ ስራ የሚሰራ የለም። በጣም ዘንድሮ አብራ ነው የመጣችው። ዘንድሮ ማንም የሚከላከላት የለም። የብሶቷ እንደተናገረችው አንደኛ በአብርሃም ምክንያት በኦዲየንሱም ተጠልታለች። በአብርሃም በገባበት ያላግባብ ስሟ ጠፍቶ ያላግባብ ብዙ ነገር ተብላለች። ስለዚህ እቺ ልጅ የምትናገር ልክ ሰላም ሆነች ወይም ትንቢላት ምን አለ ቢያንስ ነገሮች እስከሚረግቡና እስከሚረሱ ድረስ ብታዋት ልጁንም ቢያንስ ለ15 ቀን ምናምን ለአንድ ወር ባታየው ከዛ በኋላ በሩቅ እያገኘኸው ምን እያልከው እንደዛ ማድረግ እንጂ አሁን ነገር ለማባባስ ነው። ፍቅር እንቀር ልጅ ጥሩ ስራ የምትሰራ ሰው ይመስል በሌላ ነገር ተበሳጭሽ ምናምን አትበለኝ። ገባ? ምን ልጅ ብቀበላችሁ አምጪ ብላት ስለማትቀበለኝ ወይ ወደ ቤት ሂዱና ባባን ለምዶ ምሰጥሽ ጭቅጭቅ ይሄ እናንተ ጭቅጭቅ ማየት ስለሌለበት ኦኬ። በጣም ነገሮች ይረብሽ ታሳት ጉርሳ ነው ታዲያ አስበሽለት ተጨንቀሽ አንቺ ለሚልሽ ሁሌ እኮ ነው እንዴ ነች እኮ በቃ ልጄ ላይ ከዛሬ ምን ይማራል ነው? እኔ ዝም ልል እችላለሁ፣ ግን የአባቱን ተግባር ቁጭ ብሎ የሚያይበት ቀን ይመጣል። በዘባ ሩታዛሪ አውራለች። የአባቱን ተግባር የሚያይበት ቀን ይመጣል። በቃ እሺ ችግር የለም። ያኔ አንተ ከዛ በኋላ አፍ ኖሮ ታወራለህ። አንተ በጣም መልካም ሰው ነህ። በስራ በጣም የሚገርም ብሪሊያንት ጭንቅላት ያለህ እኔ ተከታተልኩኛል እና በቃ እሺ ከዚህ በኋላ እኔ ነኝ የምነግርህ። አንተ ልሰማ አይደለም የመጣሁት ልነግርህ የመጣሁት። በቃ እሺ አመሰግናለሁ። በቃ ትሰማኛለህ? ልጄን እንደፈለክ ብድግ አድርገህ የምትወስድበት አቅም የለህም። ሩታ ዛሬ ይገባታል። ምንም ማንም እንዲፈርድባት አይገባ። በቃ ትክክል ነው የተናገረችው ነገር በቃ ትክክል ነው። አሁን እንዲህ በሰዓት ባሉበት ሰዓት ልጁን ብድግ እያደረገ ለቪዲዮ ማስገባቱ አግባብነት የለውም። በቃ ስህተት ነው የሰራው። ይሄ ነገር መታረም አለበት። አብርሃም ሩታ